ከአንድ በላይ በሆኑ መስሪያ ቤቶች ሁለት ቦታ መስራት እንችላለን ወይ? አንዳንድ መስሪያ ቤቶች ሁለት ቦታ ሰራችሁ ብለው ከስራ ያባሩናል። በዚህ ጉዳይ ላይ ምን መልስ አለ የሚል ጥያቄ ተጠይቄያለሁ። እውነት ነው፣ ብዙ መስሪያ ቤቶች በተለይ የመንግስት መስሪያ ቤት ሁለት ቦታ መስሩ ከሆነ ይህንን ካወቁባችሁ ከአንዳንድ በፍጥነት ከስራችሁ ያባሯችኋል። ነገር ግን ህጉ ምን ይላል? በዚህ ዙሪያ አንድ ሰው ሁለት መስሪያ ቤት ተቀጥሮ በመስራቱ በእርግጥ ከስራው ሊባረር ይችላል ወይስ አይችልም የሚለውን ነገር የመስሪያ ቤቶቹ መመሪያ ራሱን የቻለ ድንጋጌ ቢኖረውም ያስባራል የሚል ድንጋጌ ቢኖረውም ለዚህ ግን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጠው አስገዳጅ ውሳኔ አለ። ውሳኔው ምን መሰላችሁ? በመዝገብ ቁጥር 202393 ጥቅምት 3 ቀን 2014 ዓ.ም የተሰጠ አስገዳጅ ውሳኔ ነው በዚህ ጉዳይ ላይ ማለት ነው። እና ይህ ውሳኔ የሚለው ነገር ምን መሰላችሁ? አንድ ሰራተኛ በአሰሪው ድርጅት ሲቀጠር የሌላ መስሪያ ቤት ሰራተኛ መሆን አለመሆኑን ተጠይቆ ሲቀጠር ነው። በቅድሚያ ተጠይቆ እውነታውን በመደበቅ ሌላ ቦታ እየሰራው አይደለም ብሎ ዋሽቶ በመደበቅ በአሰሪው ድርጅት መቀጠሩን የሚያሳይ ክርክርና ማስረጃ ባልቀረበበት ሁኔታ በሰራተኛው አጭበርብሮ አታሎ ሌላ መስሪያ ቤት እየሰራ እኛም ጋር ተቀጥሯል ብሎ መገመት ወይም ደግሞ መደምደም አይቻልም የሚል ነገር ነው። እንግዲህ በሰበር ሰሚ ችሎት የተወሰነ ውሳኔ ማለት ነው። እና በሌላ ድርጅት ተቀጥሮ መስራቱ ብቻውን በአሰሪው ላይ የማታለል ድርጊት ፈጽሟል ለማለት የሚያስችል ህጋዊ ምክንያት አይደለም ተብሏል። ስለዚህ ሰራተኛው ሌላ መስሪያ ቤት ሰራተኛ መሆኑ እንደ ጥፋት በመቁጠር በሌላ መስሪያ ቤት ሰራተኛው እየሰራ መሆኑን እንደ ጥፋት በመቁጠር ከስራ ማሰናበት ህጋዊ ነው በማለት አሰሪው የሚያቀርበው ክርክር ተቀባይነት የለውም ሲል የሰበር ሰሚ ችሎት አስገዳጅ የሆነ ውሳኔ ወስኗል። ስለዚህ ሰራተኛው ገና ሲቀጠር ስትጠይቁት በሌላ መስሪያ ቤት እየሰራህ ነው እንዴ ብላችሁ ስትጠይቁት ኖ አልሰራውም እየሰራው አይደለውም ብሎ ከተናገረ ቅጥሩን ከተፈጸመለት በኋላ ሌላ መስሪያ ቤት እየሰራ ተቀጥሮ መሆን አለመሆኑን አጣርታችሁ ሄዳችሁ ማስረጃ ሰብስባችሁ በዚህ ማስረጃ ተመስርታችሁ ከስራ ካላሰናበታችሁት በስተቀር ሰራተኛው በስራ ላይ ያለ ሌላ ስራ ላይ መጀመሪያ ሳይዋሻችሁ ተቀጥሮ ማለት ነው ሳይዋሻችሁ ተቀጥሮ እናንተ ጋር እየሰራ ያለ ሌላ መስሪያ ቤትም ተቀጥሮ እየሰራ ብታገኙት ማስረጃ ቢኖራችሁ ይህን ሰውዬ ከስራ የማሰናበት ህጋዊ መብት የላችሁ ነው እንግዲህ የሚለው የሰበር ሰሚ አስገዳጅ ውሳኔው ግልጽ ሆኖላችኋል አይደል? ስለዚህ በዚህ አይነት ሁኔታ ነገሩን እንድታጤኑት ነው የምነግራችሁ። እኔም ብዙ ሰዎችን አውቃለሁ፣ ሁለት ቦታ ሰራችሁ ተብሎ ከስራ የተባረሩ ሰዎችን አውቃለሁ። እነዛ ሰዎች ግን አሁን ፍርድ ቤት ቢሄዱ ያሸንፋሉ ማለት ነው። ምክንያቱም ስራውን ሲቀጠሩ ሌላ መስሪያ ቤት እየሰሩ አልነበረም። እውነት ተናግረው ነው የተቀጠሩ። ስራውን ከተቀጠሩ በኋላ ግን ሌላ መስሪያ ቤት እየሰሩ ተገኝተው ተባረዋል። ይህ ደግሞ ከስራ ለማሰናበት ህጋዊ ምክንያት አይደለም ተብሏል። መልሱን መልሻለሁ። መልካም ቀን እና እዚህ ጋር ለስራ እድል ፈጠራ ለዛ ሰራተኞች እዛ አካባቢ ለስራ እድል ፈጠራ አካባቢ ለምንሰራ ሰራተኞች ጥያቄ አላወጣልንም የሚል ጥያቄ በተደጋጋሚ ቀርቦልኛል። ያው ዩቲዩብ ላይ አውጥቼልሃለሁ። ሳምበዲ እዚህ ጋር ስም የለህም ዩቲዩብ ላይ ተለጥፏል። የሚመለከታችሁም እዛ ጋር የገባችሁ ሰብስክራይብ እያደረጋችሁ ማየት ትችላላችሁ። ሌሎችም ደግሞ የሲቪል ሰርቪስ የብቃት ምዘና ጥያቄዎች እዛ ላይ ያለውላችሁ እየገባችሁ አንብቧቸው። ሰብስክራይብ አድርጉኝ። አመሰግናችኋለሁ።